ወንድሜ ደብሮሃል አይደል? አይ ያን ያህል አይደለም። ደብሮሃል እንጂ እያየሁህ ነው። አልደበረኝም። ለደበራቸው ሰዎች 3.5 ሚሊዮን ብር የመስጠት ፕሮጀክት ላይ ነበርኩ። ቴንኪው በጣም ቴንኪው። ልግደለውና እጄን ለመንግስት ልስጥ። አባይ አቤት። እወዳለሁ። ምን አባክ ነው ያልከው እንዴ? ምን አልኩ? እወዳለሁ እኮ ነው ያልኩት። አፈራ ባብላና ይሄ ቡስቲ አንቺ ብሎ ቡስቲ ሆነ እንደ ልጅሽ እወዳለሁ እኮ ነው የሚል። አስተማሪውን ቢሮ እየጠበቅኩት ነው። አንቺ ደግሞ ለምን ይፈልገኝ ይመስልሻል? በጣም ሰምቼው አስጠበቅኩሽ አይደል? ሰላም ለምን እንደፈለግኩሽ ሳታውቂ ቀርሻ መሰለኝ። አውቃለሁ። በጣም ተሳፍራለክ። እንዴ ቢሮ ድረስ ጠራኛለክ? ይቅርታ ለምን እንደጠራኸኝ አውቃለሁ። እኔ እንደሌሎች ሴቶች አይደለም። ሰማኛለክ? መስማት አልፈልግም። ሰማኛለክ? የኔ እናንተ ግንኙነት ከአስተማሪና ከተማሪነት በቃ አያልፍም አይደለም። ፈተናሽ ፈተናሽን ብለህ ልትጠቀምብኝ። ፈተናሽ በጣም ዝቅተኛ ነው። ይቅርታ በዛ መንገድ ካሰብኩሽ፣ ግን እኔና አንቺ መቼም የማንፈጠር ነገር ነን። ዩር አንደር ኤጅ ኦኬ። ምናልባት ጓደኞች በዚህ ሁኔታ ምናምን ተጣርተው ሊሆን ይችላል፣ ግን አንቺ ለዛ አልደረስሽም። ገና ነሽ። ኤኒዌይስ ዛሬ ጠራሽ ውጤታችሁ ዝቅተኛ ለሆነ ተማሪ ሜካፕ ሊሰጣችሁ ስላሰብኩ ነው። አንቺ ወጥተሻል። ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት? የተለየው ጊዜ ምን አለ ሆድ ያዳፈንከው ሰዓት ከልቤ ውስጥ ያለው እስከ ዘላለሙ መቼም ይጠፋ ነው። እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ በጣም ስፔሻል ነው ጥፍጥናው። አቤት አቤት አቤት። እሺ እንዴት ናችሁ? ዛሬ ደግሞ እንደምታዩት በርገር ቤት ተገኝቻለሁ። ቺፕስ እንዴት አድርገን እንበላለን የሚለው ነው። የተለመደ አበላል አለ፣ እንደዚህ ተደርጎ የሚደረግ አበላል አለ፣ ግን ሌላ አበላል ነው ማሳያችሁ። እዚህ በርገሩ ስናካትተውና ከበርገሩ ጋር አንድ እንዴት እንበላለን የሚለው ነገር ነው ማሳያችሁ። መጀመሪያ ቺፕሱን እናነሳዋለን፣ ከዛ በርገሩን አይተነው ነከና እንበላለን። ምንድነው አንተ? ምንድነው ሰው ነው ወይስ ምንድነው?